አስቡት ክለባችሁ አዲስ ተጫዋች ሊያስፈርም ነው ተብላችሁ ኤርፖርት ድረስ ልትቀበሉት ሄዳችሁ ተጫዋቹ ሲቀር። በእግር ኳስ የዝውውር ዜና ዓለም ውስጥ እንደ ጣሊያናዊው የዝውውር መረጃዎች ስፔሻሊስት ፋብሪዚዮ ሮማኖ የሚታመን ጋዜጠኛ የለም። ፋብሪዚዮ ዝውውሩ እንድትሳካ የሚገልጽበትን ሂር ዊ ጎ የምትለዋን ቃል አለ ማለት ዝውውሩ 99% አልቋል ማለት ነው። ነገር ግን ከካሜራ ጀርባ በሚደረጉ ድራማዎች ምክንያት 1% ተአምር ሊፈጠር ይችላል። በዚህ ቪዲዮ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ በመጨረሻ ደቂቃ ባልተጠበቁ ምክንያቶች ሳይሳኩ የቀሩ 9 ትልልቅ ዝውውሮችን እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን መጫን እንዳትረሱ። አንደኛ ሐኪም ዚያች ከቼልሲ ወደ ፒኤስጂ። አንደኛውና በጣም አሳዛኙ ዝውውር የሐኪም ዚያች ነው። እንደ ኢሮፒያን አቆጣጠር በ2023 ፋብሪዚዮ ሮማኖ ሐኪም ዚያች ከቼልሲ ወደ ፒኤስጂ መዘዋወሩን አጠናቋል ብሎ ሂር ዊ ጎ ሲል አበሰረ። ዚያች ወደ ፓሪስ ተጉዞ የሕክምና ምርመራውን እንኳን አጠናቆ ነበር። ነገር ግን ያልተጠበቀ ነገር ተፈጠረ። በዝውውሩ የመጨረሻ ሰዓት ቼልሲዎች የተሳሳተ ሰነድ 3 ጊዜ ደጋግመው በመላካቸው ምክንያት ዝውውሩ ሳይጠናቀቅ የዝውውር መስኮቱ ተዘጋ። ዝውውሩም በወረቀት ስህተት ምክንያት ሳይሳካ ቀረ። ሁለተኛ ዦአው ፓሊኒያ ከፉላም ወደ ባየር ሙኒክ። ሁለተኛው የፖርቱጋሉ አማካኝ ዦአው ፓሊኒያ ከፉላም ወደ ባየር ሙኒክ ሊያደርገው የነበረው ዝውውር መክሸፍ ነው። እንደ ኢሮፒያን አቆጣጠር በ2023 ፋብሪዚዮ ሮማኖ ሂር ዊ ጎ ዦአው ፓሊኒያ ከፉላም ወደ ባየር ሙኒክ ብሎ መረጃውን አሰራጨ። ፓሊኒያ ወደ ጀርመን አቅንቶ የሕክምና ምርመራውን አድርጎ ማሊያ ለብሶ ፎቶ እንኳን መነሳት ችሎ ነበር። ነገር ግን ፉላሞች ለሱ ተተኪ አድርገው ያሰባቸውን ስኮት ማክቶሚኔ እና ፒየር ኤሚል ኦሄበርግን ለማስፈረም ያደረጉት ጥረት ሳይሳካ በመቅረቱ በዝውውር መስኮቱ የመጨረሻ ሰዓታት ተጫዋቹን አንሸጥም አሉ። ዝውውሩም ሳይሳካ ቀረ። ፓሊኒያ ተመልሶ በፉላም ለ1 ዓመት ውል አራዘመ። አዲስ የፈረመ ኮንትራት በአመቱ መጨረሻ ሲጠናቀቅ ማለትም ከአመት በኋላ እንደ ኢሮፒያን አቆጣጠር በ2024 ባየር ሙኒክ ተመልሶ መጥቶ አማካኙን በ51 ሚሊዮን ዩሮ ገደማ አስፈረመ። ሶስተኛ አርናውት ዳንጁማ ከቪያሪያል ወደ ኤቨርተን። ሶስተኛው ዳንጁማ ከቪያሪያል ወደ ኤቨርተን ሊያደርገው የነበረው ዝውውር በጠለፋ ምክንያት ሳይሳካ መቅረቱ። እንደ ኢሮፒያን አቆጣጠር በ2023 አርናውት ዳንጁማ በውሰት ውል ከቪያሪያል ወደ ኤቨርተን ሊዘዋወር ተስማማ በማለት ፋብሪዚዮ ሮማኖ ሂር ዊ ጎ አለ። ዳንጁማ የሕክምና ምርመራውን አጠናቆ ለኤቨርተን ሚዲያ ቃለ መጠይቅ እንኳን ሰጥቶ ነበር። ፊርማውን ከመፈረሙ ጥቂት ሰዓታት በፊት ግን ቶተናሞች ድንገት ወደ ዝውውሩ ጣልቃ በመግባት ዝውውሩን ጠልፈው በጥቅማ ጥቅም ጉዳይ ከተጫዋቹና ወኪሎቹ ጋር ከስምምነት ደረሱ። ተጫዋቹን የግላቸው ለማድረግም ከስምምነት በመድረሳቸው ፋብሪዚዮ ለኤቨርተን ያደረገውን ሂር ዊ ጎ ለቶተናም ተጠቀመው። አራተኛ አድሪያን ራቢዮት ከጁቬንቱስ ወደ ማንቸስተር ዩናይትድ። አራተኛው የፈረንሳዊው አማካኝ ራቢዮት ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር መክሸፍ። እንደ ኢሮፒያን አቆጣጠር በ2022 ማንቸስተር ዩናይትድ አድሪያን ራቢዮትን ከጁቬንቱስ ለማስፈረም ከጁቬ ጋር ከስምምነት መድረሱን ፋብሪዚዮ ሮማኖ ቢዘግብም በተጫዋቹና ወኪሉ በሆነችው ወላጅናቱ ከፍተኛ የደሞዝ ጥያቄ ምክንያት ማንቸስተር ዩናይትዶች በራሳቸው ፍቃድ ድርድሩን አቋርጠው ወጡ። ራቢዮትን በጠየቀው ደሞዝ ምክንያት ማስፈረም ያልፈለገው ዩናይትድ ትኩረቱን ካዝሜሮን ከሪያል ማድሪድ ወደ ማስፈረም አዙሮ ንግግር ጀመረ። ከስምምነት በመድረስም ካዝሜሮን በዛው የዝውውር መስኮት የግሉ አደረገ። አምስተኛ ጊዶ ሮድሪጌዝ ከሪያል ቤትስ ወደ ባርሴሎና። አምስተኛው የአርጀንቲናው አማካኝ ጊዶ ሮድሪጌዝ ወደ ባርሴሎና ሊያደርገው የነበረው ዝውውር መክሸፍ። እንደ ኢሮፒያን አቆጣጠር በ2024 ፋብሪዚዮ ሮማኖ አርጀንቲናዊ አማካኝ ጊዶ ሮድሪጌዝ ከሪያል ቤትስ ወደ ባርሴሎና ለመዘዋወር መስማማቱን ሂር ዊ ጎ ብሎ አበሰረ። ነገር ግን በወቅቱ ባርሴሎና ጃቪን ከአሰልጣኝነት አባሮ በምትኩ ሃንሲ ፍሊክን ሲሾም አዲሱ አሰልጣኝ ፍሊክ ተጫዋቹን ስላልፈለጉት ባርሴሎና ስምምነቱን ሰረዘው። በዚህም ዝውውሩ ከሸፈ። ስድስተኛ ነቢል ፌኪር ከሊዮን ወደ ሊቨርፑል። ስድስተኛው አነጋጋሪ የነበረው የነቢል ፌኪር ከሊዮን ወደ ሊቨርፑል ያደርገው የነበረው ዝውውር። እንደ ኢሮፒያን አቆጣጠር በ2018 ነቢል ፌኪር ከሊዮን ሊቨርፑልን ለመቀላቀል መስማማቱን ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ ዘገበ። ፌኪርም የሊቨርፑልን ማሊያ ለብሶ የማስታወቂያ ቪዲዮ ቀረጸ። ነገር ግን በሕክምና ምርመራ ወቅት ተጫዋቹ በፊት በእግሩ ላይ የገጠመው ጉዳት ስጋት በመፍጠሩ ሊቨርፑል በመጨረሻው ሰዓት ዝውውሩን በራሱ ጊዜ
ሰረዘው። ተሰርቼ ነበር። ሰባተኛ ጋብሪ ቪጋ ከሴልታ ቪጎ ወደ ናፖሊ ለመሄድ የተስማማው ጋብሪ ቪጋ ከሌላ ክለብ የቀረበለትን ከፍተኛ ገንዘብ ተቀብሎ ያመራበት ዝውውር። እንደ ኢሮፒያን አቆጣጠር በ2023 ስፔናዊ ታዳጊ ተጫዋች ጋብሪ ቪጋ ከሴልታ ቪጎ ናፖሊ ለመቀላቀል መስማማቱን ፋብሪዚዮ ሮማኖ ሂር ዊጎ ብሎ ካረጋገጠ በኋላ ከሳውዲው አል ሂላል ያልተጠበቀና ከፍተኛ የገንዘብ ጥያቄ ቀረበ። ጋብሪ ቪጋ ቱ አል አህሊ ሂር ዊ ጎ። ቪጋም ሀሳቡን ቀይሮ ወደ ሳውዲ አረቢያ አመራ። ስምንተኛ ማልኮም ከቦርዶ ወደ ሮማ። ስምንተኛ በእግር ኳስ ታሪክ ትልቁ ሃይጃክ ወይም ጠለፋ የተደረገበት ዝውውር። እንደ ኢሮፒያን አቆጣጠር በ2018 ሮማ ማልኮምን ከቦርዶ ለማስፈረም ሙሉ ለሙሉ ከስምምነት መድረሱን ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አበሰረ። የሮማ ደጋፊዎችም አየር መንገድ ድረስ ተጫዋቹን ለመቀበል ተሰብስበው ነበር። ነገር ግን ያልተጠበቀ ነገር ተፈጠረ። ማልኮም ከፈረንሳይ ወደ ሮማ ለመብረር አውሮፕላን ሊሳፈር ሲል ባርሴሎናዎች በስልክ ደውለው የተሻለ ክፍያ ለተጫዋቹ በማቅረብ ተጫዋቹን ወደ ካታሎኒያ ጠለፉት። ይሄ ድርጊት ሮማዎችን ከፍተኛ ቁጣ ውስጥ በመክተት ህጋዊ እርምጃ እንደሚወስዱ ቢዝቱም ምንም ማድረግ ሳይችሉ ቀርተዋል። እንድታቅ የሰው ልጅ እንድታቅ ነው ማረጋት ነው እንድታቅ። ዘጠነኛ ማርክ ኩኩሬያ ከብራይተን ወደ ማንቸስተር ሲቲ። ዘጠነኛ ማርክ ኩኩሬያ ወደ ማንቸስተር ሲቲ ያደርገው የነበረው ዝውውር መክሸፍ። እንደ ኢሮፒያን አቆጣጠር በ2022 ማርክ ኩኩሬያ ከብራይተን ወደ ማንቸስተር ሲቲ ለመዘዋወር በግሉ ከስምምነት መድረሱን ፋብሪዚዮ ሮማኖ ዘግቦ ነበር። ነገር ግን ማንቸስተር ሲቲዎች ብራይተን የጠየቀውን ከፍተኛ የዝውውር ዋጋ 60 ሚሊዮን ፓውንድ አንከፍልም በማለታቸው ዝውውሩ ሳይሳካ ቀረ። በኋላም ቼልሲ 62 ሚሊዮን ፓውንድ በማውጣት ማርክ ኩኩሬያን የግሉ አደረገው። ፋብሪዚዮ ሮማኖ 99% ትክክል ቢሆንም የእግር ኳስ ተጫዋቾች ዝውውር ኮንትራት ተፈርሞ ይፋ እስካልሆነ ድረስ ምንም ነገር እርግጥ እንዳልሆነ እነዚህ 9 አጋጣሚዎች ያሳያሉ። ከነዚህ 9 የከሸፉ ዝውውሮች ውስጥ እናንተን በጣም ያስገረማችሁና ያሳዘናችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።